ይኸው ገባ፣ ይኸው ገባ። ኧረ በኢየሱስ አነሳ፣ አነሳ፣ አነሳ በኢየሱስ ስም። ኧረ የሌባ ጥግ፣ ኧረ የስርቆት ጥግ። ሌብነት እዚህ ደረጃ ደርሷል። ሌብነት በኢትዮጵያ ውስጥ እዚህ ደረጃ ደርሷል። ለዛውም በአዳማ ከተማ እዚህ ጥግ። በኢየሱስ ስም እኔ ማመን ነው ያልቻልኩት። በቃ እኔ ቪዲዮን ሳይ ማመን ነው ያልቻልኩት። ማመን አልቻልኩም። ጋይስ አብርሲን እንዴት ሌባ ባንክ ቤት ገብቶ እንደዛ በቲምወርክ ሰዓቱን ጠብቆ ሆን ስራዬ ብሎ በኢየሱስ እንኳን እንደዛ ገብቶ በመውሰድ አይደለም ይህንን ቪዲዮ በማየት እኔ እንዴት እንደተጠቀጠቀ በቃ ምን ይየርጋራችሁ። በቃ ሰውነቴ ነው እንደዚህ ሆኖ ጌታ። አረ ምንድነው? አረ ምንድነው? ወዴት እየሄድን ነው ወገን? እሺ ይሄ ሰውየው ይሄ ሌባ ዛሬ ባንክ ቤት ገባ እንበል። ከዚህ በፊት ግን የስንቱን ኪስ፣ የስንቱን ሱቅ፣ የስንቱን ቤት ነው ተዘረፈ። እንግዲህ ባንክ ቤት ደፍሮ ባንክ ቤት ዘበኛን አልፎ ስንት ካል። አረ በኢየሱስ ስም እኔ እንኳን ለማሰብ እንኳን ይከብዳል። ትልቅ ተቋምን እንደዚህ ገብቶ የሚሰርቅ ሌባ ውጪ ላይ ምን ሰራ ነበረ? ይሄን መገመት ምንም መገመት አይቀተም። አረ በኢየሱስ ስም፣ አረ በኢየሱስ ስም እኔ ቲምወርኩን ብቻ ይሁንልኝ። እንዴት ገብቶ እንደሰረቁ ቲምወርኩን እንጂ ይሁንልኝ። መጀመሪያ ላይ አንዱ ገብቶ ገባና ኮሎን ስር እየቆመ ነው። አንዱ ገባና ወደ ግራ፣ አንዱ ወደ ቀኝ። ከዛ ልጅቷ ደግሞ ሰራተኛዋ ይኸው ከስተመር ሰርቪስ በማድረግ ይኸው በዛ ጋር የሆነ በቃ ከስተመር በጠይቀውን ነገር ሪስፖንስ እያደረገችው የሆነ ለከስተመሩ ሪስፖንስ እያደረገች እየሰጠች ነው። አንዱ ጥቅጥቅ ያዙ ሶስት ሆኑ። አሁን አንደኛው ምን ያደርጋል? ከኋላ ምሳሳት ነው ሰዓቱ ደግሞ ምሳሳት ነው። አንደኛው ምን ያደርጋል? ይገባና ከኋላ የሚቀመጠውን ልጅ ቢዚ ያደርገዋል። ወይም የሆነ ነገር በቃ ሰርባ አድርገኝ የሆነ ነገር ብሎ ቢዚ ያደርገዋል ከኋላ ያለውን ሰው ማለት ነው። ከዛ እዚህ ጋር ተያዘ ማለት ነው። አንዱ ደግሞ ምን ያደርጋል? ሁለቱ ደግሞ እዛ ዞር ዞር እያሉ ነው። አንደኛው ይኸው እንግዲህ አሁን በዛ በኩል እያየ ነው። ከዛ ስር ምን ለመውሰድ እንደፈለገ እዛ ስር እያየ ነው። ወይም ብር ወይም ደግሞ ስልክ እዛ ስር ቁጭ ብለዋል ብሎ ስለሚያስብ ማለት ነው። ምን ስለሚያስብ አለ ታርጌቱ አድርጎ ስለመጣ ነው። ያኛው ደግሞ መስኮት ላይ ቆሞ ከስተመር ይሸፍንለታል። አረ በኢየሱስ ስም ሊበጠግነት ይኸው ገባ። አረ በኢየሱስ አነሳ በኢየሱስ ስም። ይሄ ምን ይባላል? ይሄ አሁን ምን ይባላል ማለት አሁን ነው እንግዲህ። ይሄ አሁን ምን ይባላል ማለት አሁን ነው። ሽማግሌ ወደዚህ ማምጣት ነው። ይሄ አሁን ምን ይባላል? በኢየሱስ አረ ድፍረቱ ምኑን ተማምኖ ነው እንደዚህ? ምኑን ተማምኖ ነው ቢያዝስ? እኔ ደግነቱ ደግሞ ምሳሳት ልክ ሰራተኛው ግማሹ ምሳት ሲሄድ ግማሹ ደግሞ እዛ ቢዚ እያደረጉ እንደዚህ ገብተው ቢዚ እያደረጉ አደራችሁን ባንከሮችም ይሁን የትኛውም ሰራተኛ ባላችሁበት ሰው አጠገባችሁ በሌለበት ሰው በሱ ሲመጣ ወይም ደግሞ ለሶስት ቦታ ሲመጡ ተረጋጉና እንታስተናግዱት ነገር አስተናግዱ። ተረጋጉና ይከብዳል። በጣም ነው የሚከብደው። ጌታን ስሜቱ ስለማውቀው ነው በጣም የሚከብደው። አም ሶሪ። ይኸው እስኪ ያኛውን ይዞ ወጣ። ያኛው ደግሞ ምን ያደርጋል? መስኮት ላይ ቆሞ እስካሁን ቢዚ እያደረገ ሰው በዛ በኩል እንዳያየው ሌባው። ይሄ ደግሞ ውስጥ ከኋላ ያለው ሰው ወደ ፊት ወደ ሌላ ትኩረቱ እንዳያደርግ እዚህ አድርጎ እዚህ ቁጭ ብሎ ቢዚ ያደርገዋል። እኛ ሰራተኞች ደግሞ ሞኝነታችን ከስተመር ሰርቭ እናደርጋለን ብለን ያው እንግዲህ ራሳችን ሰራስተን አደራችሁ እንደዚህ አታርጉ ጋይስ። በቃ ከራስ ይሄንን ቪዲዮ ሼር አድርጉና አደራችሁ ይሄንን ልጅ የያዝልኝን
እኔ በራሴ 10,000 ብር ስልኩን መልስልኛ ብዬ አይደለም ወይም ደግሞ ሌላ ግን ከዚህ በላይ ነው ይሄ ልጅ የሚያደርገን። ገና ከተማውን ገና ያምሰዋል፣ ከተማውን ገና ይበጣበጠዋል ይሄ በቃ። ስለዚህ አደራችሁ አዳማ ከተማ ያላችሁ ሰዎች ይህንን ቪዲዮ ሪፖስት፣ ኮፒ ሊንክ ሁሉም ነገር አድርጉና ይህንን ቤትም ሰብስክራይብ አድርጉና ልጁን አደራችሁ እንዲያዝ አድርጉልን። ይሄ ስለ ስልኩ ስለጠፋ አይደለም፣ ይህን ወንጀል ስለሰራ አይደለም። ግን ነገ ከነጎዳ ከዚህ የበለጠ ከዚህ የባሰ ነገር እነዚህ አይነት ልጆች ናቸው የሚሰሩት። አደራችሁን ይህንን ቪዲዮ ኮፒ ሊንክ ሼር በማድረግ ተባበሩ እንላችኋለሁ። ሰላም ከቤታችሁ አይጥፋ። ሰላም ሁኑልኝ። ደቾ ኢንተርቴይንመንት